የአረፋ ባህላችን ለቱሪዝም ልማት በሚል መሪ ቃል የስልጤ ዞን ባህል ቱሪዝም ከወራቤ ከተማ አስተዳደር ጽሕፈት ቤት ጋር በጋራ በመሆን ትልቅ የቱሪስት መዳረሻ የሚሆነውና በቀጣይ ለብዙ መዝናኛ አገልግሎት ይውላል ተብሎ በሚጠበቀው ወራቤ ፓርክ ተከብሯል። የወራቤ ወንዝ ዳር ልማት የከተማዋን ገጽታ ለመቀየር ለነዋሪዎቹ ምቹ የመዝናኛ ስፍራ ለመፍጠር የታለመና የወቅቱን የፓርክ እሳቤ መነሻ በማድረግ ጥንቅቅ ተደርጎ እየተገነባ ያለ ትልቅ ፕሮጀክት ነው። ፕሮጀክቱ በዋናነት ያካተታቸው ልማቶች የወንዙን ተፋሰስ ተከትሎ የአፈር መሸርሸርን የሚከላከሉ ግንቦች፣ በወንዙ ዳርቻ የተለያዩ አገር በቀል ዛፎች፣ በፓርኩ የውበት የደን የፍራፍሬ ለባህላዊ መድኃኒት የሚያገለግሉ እጽዋትን ጨምሮ ሳርና የአበባ ስፍራዎችን በማልማት የማስዋብ ሥራ ተሰርቷል። በመዝናኛው ዘርፍ ቅርጫት ኳስ ጨምሮ ለተለያየ ስፖርት አገልግሎት የሚውሉ ስፍራዎች፣ ለቤተሰብና ለሕፃናት መጫወቻ የሚሆኑ ፓርኮች፣ ለፎቶግራፍና ለረፍት ምቹ የሆኑ ስፍራዎች፣ ሰው ሰራሽ ሐይቅ፣ ሰው ሰራሽ ወንዝ፣ ፏፏቴዎችና ፋውንቴኖች፣ በአይነቱ ለየት ያለና ከ10 ሺህ ሰው በላይ ማስተናገድ የሚችል አምፊቲያትር እንዲሁም ባህላዊ ሰርግ መከወኛ ባህላዊ ጎጆ ቤትን አካቶ የተገነባ ፕሮጀክት ነው። መሰረተ ልማቱን በተመለከተ በምሽት ለደህንነት ለውበት የሚያገለግሉ ዘመናዊ ማብራት ዲም ላይቶች፣ ለጉብኝት የሚያገለግሉ ምቹ የእግረኛ መንገዶች፣ ዘመናዊ ስብሰባ አዳራሽ፣ የህዝብ መጸዳጃና የጥበቃ መጫ ጣቢያዎችን ባካተተ መልኩ እየተገነባ ያለ ግዙፍ ፕሮጀክት ነው። ቀጣይ የቱሪስት መዳረሻ ሆኖ የሚያገለግልና ለብዙ ወጣቶች የሥራ ዕድል የሚፈጥር ፕሮጀክት መሆኑን ይጠበቃል። ኑ ጎብኙ። ዌልካም ቱ ወራቤ፣ ዌልካም ቱ ኤንድ ቪዚት ወራቤ። እስቲ ስለ ቱሪዝም ቀን ያለን መልእክት። እንግዲህ ዛሬ የቱሪዝም ቀን በወራቤ ጎፈቱ ፓርክ እያከበርን ያለ ነው። በሚያምር መልኩ የዞኑ የቱሪዝም ቀንን በማክበር እንገኛለን። እንግዲህ እጅግ ሳቢና ማራኪ በሆነ ሁኔታ የስራ ሂደቱ ከኃላፊው ጋር በመተባበር በሚያምር መልኩ እየተከበረ ይገኛል። እናመሰግናለን። ትንሽ የሆነ ነገር በጣም ያምራል። እኔ ከጠበኩት በላይ ነው። እኔ ወደ ኋላ እንደዚህ ዘልቅ ያልገባው ነበር እና ዞር ዞር ሳየው በጣም በቀጣይ ምን ይሻሻል ነገር እንትን ይመጣል። በየቦታው መቀመጫ ወንበር ነገር ያለፍ ማለት ነው። ረዘም ስለሚል መንገድ እንደዛ ግን ባይደስ